ቤክዬ እንዴት ነሽ? አይ ተክልዬ እንዴት ነህ? እንኳን ደስ ያለሽ። እንኳን አብረው ደስ አለን። ስለ ፋዘር የህይወት ታሪክ ነው መጽሐፍ የጻፍሽው? ትክክል፣ በደንብ ነው። ስለሱ የህይወት ታሪክ የሱ ጓደኞች ምስክርነት ሲሰጡ ስለሱ ጥሩነት፣ ስለሱ የስራ መውደድ፣ ኃላፊነቱ እንዴት እንደተወጣ ስለ ዲቦራ ፋውንዴሽን እና ስለ ሙሉ ቤተሰቡ አንድ ላይ ሆኖ በሰርፕራይዝ መልክ። ምን ያህል አመት ፈጀብሽ? 7 ወር ነው፣ ግን ሀሳቡ ከመጣ 5 አመት ሆኖታል። 5 አመት በፊት ነበር ያሰብኩት። በቃ ዛሬ ግን ፋዘር አያውቁም፣ ምንም ነገር አያውቅም። አሁን የሚመጣው የፋሚሊ ፎቶ ሊነሳ ሙሉ ቤተሰብ 8 ልጅና 7 ልጅ አለው። ፋሚሊ ፎቶ ሸራተን ውስጥ ቡክ አድርጌ ያለው ምናምን ብዬ ዛሬ ወር ነው የነገርኳቸው። እሱን ፎቶ ሊነሱ ነው፣ እንደውም አርፍደዋል። ስለዚህ በዛው በይቅርታ ለእንግዶቻችን ይሄን የሚያዩት እንግዶቻችን ይቅርታ ላለው ለማስረፈዳችን በጣም ትልልቅ እንግዶች አስቀምጠን በቃ ደስ ይላል በጣም። አንተንም በጣም ነው ማመሰግነው። ባለፈው ዲቦራ ፋውንዴሽን ላይ መተለኛ ቤተሰብ ነህ ተክልዬ፣ በጣም ስለምን ግዴታዬ ነው። ቴንክ ዩ በጣም አመሰግናለሁ። እንግዲህ በቃ ፋዘር ሲመጡ ደግሞ የነሱ ሪአክሽን እናሳያቸዋለን። Congratulations. Wow. በጣም ደስ ብሏቸዋል። አንዴ ያጨብጭበን በግምት ይችላል።
ሁላችንም ቦታ ይዘን እንቀመጣለን። ዛሬ እንባና ሳቅ የሚለውን በአንድ ላይ አይተናል። እንዲሁም ትምህርት ላይ ገለጸቻቸውና በገትል ሲንጌ እንኳን አደረሳችሁ። እንኳን ደስ አሉት። እንኳን አብሮ ደስ አለ። በእነዚህ በኖርባቸው 68 ዓመታት ምን ተማሩ? ሁሉንም ነገር ችግርንም ደስታንም ሁሉንም። ለልጆት ያለውትን ፍቅር በጣም በጣም ወዳታለሁ። በጣም ትልቅ ሰው ነች። ገና ትልቅ ትሆናለች። እናመሰግናለን። ገለቶ አንድ ጊዜ መጽሐፍ ነው ማስተር ፕላን ነው። ሰውነት
እኔ ስለ መረጃ አላስተማርኳቸው። መረጃ መጠበቅ አልነገርኳቸው። እንዴት መረጃ እንደጠበቁ አላውቅም። እውነት ለመናገር ከሆነ ምንም ነገር እኔ ምንም ነገር አናውቅም። እኛ የመጣ ነው ፕሮግራሙ የመሰለ የቤተሰብ ፎቶ ተነስተን ስለማናውቅ ፎቶግራፍ እንነሳለን በሚል የመጣ ነው። እንግዲህ ቤኪ ሁሉም ልጆቻችን ፈዲላ ሁላችሁንም እንኳን ለዚህ በቃችሁ። እግዚአብሔር ይባርካችሁ።